ነበር አፈርቼ ቆሞብኝ ነበር ቆሞብኝ ሰጡኝ። አንደኛ የወሎ ዳቦ ነው ታውቃለህ? የወሎ ዳቦን የቀመሰ ሰው ሌላ ቦታ ሄዶ የትም ሄዶ ዳቦ አይበላም። በአለገ ነውራም በአለገ አታ በአለገ ህዝቤ ነውራ የሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። ወልደሽ አሳደግሽ እናቴን አፈቅሽ ለጠየቅሽ ልብጣ ይቅርታ አድርግልኝ መከታ ጋሻዬ። ወንድ ልጅ ተበላው። የምር እውነት እንትን ደክሞኝ ገብቼ ነው። አጋጣሚ ነው የገባው። እንኳን ገባህ። እሱን አንድ የምፈልግ ቆይ ሀብታም ላድርግህ። ገንዘብ ልስጥህ። ገንዘብ የፈለከውን ገንዘብ ሰይጣን ነው። አልፈልግም። በአንተ የመጣ ገንዘብ ሊባረክ ነው። ቆይ እንዳረጨኝ እንትን ቤትና መኪናሽ ደስ ያለ ቤት ልስጥህ። አልፈልግም ቤትና መኪና። እምቢ። ስማኝ እንትን ላሳድግልህ እንትን ነው። እሺ እንዳይለው አሁን በማርያም ነው እንዳይሸውድ። ኧረ ቢስማ ባሳመነው ጠጣ። ቆንጆ ሻይ ነው። እሺ ወይዘሮ ዝናሽ ተቀምጠዋል። ኧረ ምንም ችግር የለም። እኔ ደስ ነው የሚሉኝ የታንዛኒያን ሰው እና የሀገራችን ሰው ካላየ ምን ያደርግልናል? Hey Delam page, how you doing my brother? I hope everything is so good. ደግሞ እንደገና I heard you come to Ethiopia last 3 and more time I can't sleep. What? I can't to work. Okay. አፈርቼ ነበር ቆሞብኝ ሰጡኝ። አባይ ባለም አቀፍ ደረጃ እኛን ያስጠራል። ሚ ሀብታም ዘመዶቼ ጋር ሲሄድ ልጆቻቸው የሚያረጉኝ ፊት ያላቸው የአሜሪካው የውጭ ጉዳይ ሚኒስትር ረጅም ፊት አላቸው ተብሎ ይታሰባል። ላይክ ከዚህ ጋር ግን ስታነጻጽረው ያን ያህል ከቁም ነገር የሚገባ አይደለም። በጣም እኮ የሚገርም ነው። ሲፍ በጣም ሰፊ እጅ እኮ ነው ይሄኛው እንትኑ ማለት ነው። እንደው አንዳንዶች ይጠይቃሉ እጅ ምን ያህል ትልቅ ነው የሚልህ ለማየት እስኪ ፊቴ ላይ አድርገው እኔ ላይ የፀሐይ ግርዶሽ እኔ አጠገብ ስሆን ምን ያህል የፊትህ ሲጠጋበል ልዩነቱ ይታያችኋል? እስኪ 1 2 ሊሆን እኮ ትንሽ ነው የቀረው። ያው እኔ 1 ነኝ። አስባችሁታል? እሱ 2 ነው። የኔና ያንተ ፊት አንድ ላይ ሆኖ ማለት ነው። ስለዚህ አባይ ኢትዮጵያን እያስጠራ ነው። ለኢትዮጵያ ይጠቅማል። ያንተን ፊት ልክ እንደ አባይ ባለም አቀፍ ደረጃ እኛን ያስጠራል ነው። አረ ይሄ ኤዲት ያረከው ልጅ ግን ዋሪ ወጪ እግዚአብሔር አውሬ ኤዲተር ወደ ኋላ ተመለሰ አስታውሰ እኔ በቃ ይመቻችሁ። ላጨብጭብላችሁ ለሚመሩች ሃሪ ሜላት ሃሪ አምፋን ታንክ እሺ ፎቶን ልቀረጥሽ ወይስ ቪዲዮ? እሺ ከ10 ከስንት ነው? 10 እሺ ፋሚሊ እንግዲህ ከ10 ለ5 ብላለች። እናንተ ነው ለስ ወደ ቪዲዮ እሺ
እስቲ ተቃጠል ከታይጻ በነገራችን ላይ ጋይስ አንድ በጣም የሚገርም ነገር ነው ማሳያችሁ። ይሄ ወሎ ብቻ የሚገኝ ደስ የሚገኝ ዳቦ ነው። እኔ በጣም ነው የምወደው። ወደ አዲስ አበባ ስመጣ ይዤላችሁ በጣም የምትፈልጉ ሰዎች ካላችሁ ጻፉልኝ። ግን አላም ባይዘው ኢትዮጵያ ውስጥ አንደኛ የወሎ ዳቦ ነው ታውቃለህ። የወሎ ዳቦን የቀመሰ ሰው ሌላ ቦታ ሄዶ የትም ሄዶ ዳቦ አይበላም። በአለጌ ነውራም በአለጌ አታ በአለጌ ህዝቤ ነውራ ብላሽ አቶ ሙራድ ትብላ አፍታ ታኛለህ እንጂ ሰዎች አስተናግዳቸው ውስጥ ከዛ ሙራድ ስማ ሙራድ ነው ያው ስታቸው ውጣ Give Lily show. Welcome to this house. እንዴት ነው ባሽዬ? Give Lily show እኛ ቤት መተሽ እንደሆነ ወይስ እኛ አንቺ ቤት መተሽ? እንዴት ነው ሊሊ show? አደ ሊሊ show እኔ እግርሽን አምጪ ያየው ደግሞ ሲመጣ አገር ማጠብ ባህል አለ ነው ያምጪ ግማታ መጀመሪያ እንዳታጠብ ግን እነዛ ቋንቋ ካዞች መጀመሪያ አጠብ ይገዚ ባህል እና ሊሊ show የሆነች ነገር መሳኩ ክላርግልሽ ውስጥ አመጪ ቻው ምናምን ትቀምሽልኛለሽ አንተ ምናምን ይበልቻለሁ ፕላንተ ለበትሽ አጠገቤ አረው በቀንሽ ሊሊ show እናቴ ሰላቢ ልጆች ምንድን የኔ ከባህር ውስጥ የወጣ አሳ ላጥምልሽ በእናትሽ አዋንተ ደቦ አሳይ ብላ አንተበት ያው ወደ ቁም ነገራችን ስንመለስ ያው ሜጃሽ ተቀርበልና ሁለት ውድ ስጦታዎች አሰርቼልሽ ነበር። አንድ በኔ ስም አንድ ደግሞ በልጆቼ ስም። እኔ ስም ያለው ይኸውልሽ ይሄ ነው። ምንድነው እኛ ያለን የወንድ ፎቶ መስራት ወይ ራስ አሰባት ሆነ ችግር የለውም። እኔ ማዘው ልልሽ ወላንቺ በዚህ ምን ሹገር ምናምን ሽማግሌ በስመ ያስጠላል። ሰክታ ሳያት ካቸው ሊልሽ ወኔ ሰክቼ ዳሴሽ ይኸው አያምር እንዴት ነው ይኸው እስቲ በእናትሽ እንዴ በለኝ ማሞ ምን አይነት አስማ ወንድ ብቻ አለበት እንዴ ኦ ማይ ጋድ እንዴት ነው የሚያምረው ባሽዬ ሲኛዋ ጊፍት ደግሞ በልጆቼ ስም ያሰራሁልሽ ጊፍት ናት ያው አንዳቸው ፕሮፖዝ ካረጉሽ ብዬ ነው ሊልሽ እነዚህ ከካሞች እንደዚህ አይነት ነገር አያውቁም ግን ይኸው እስቲ በእናትሽ ያምር ባሽዬ ምን አይነት ጊፍት ነው እኔ ደግሞ ልልሽ ራሴን ነው ልሰጥሽ ያሰብኩት ራስን ነው የምትሰጣት ቆይ ጠብቀኝ እና እነዚህን የመሳሰሉ ጊፍቶች እገላታለሁ ባለቤት ጋር እሾማለች እሺ ምን ልታረጊ ነው እኔ ምን ያደረጉትን ነው የማደርገው እሺ እናትዬ ግን በጣም ጎበዝ ነው ማን ነው ናቲ አንተ ነው ውዩ ናቲ መስየሽ ነው እና ማን ነው ናቲ እኮ ጎረቤቴ ነው እኔ ሸብዙ ነኝ አሁን ቢትስና ኮሮላ ነው አዲስ አበባ ላይ ባይነዳል ለክልል ከተሞች ላይም ኢቭን ቢሆኑም ገጠራማ ከተሞች እንደውም የእናቴን ሀገር አንቻሮን ተቀሻለሁ አባይ በዓለም አቀፍ ደረጃ እኛን ያስጠራል ነው ሀብታም ዘመዶቼ ጋር ሲሄድ ልጆቻቸው የሚያረጉኝ ፊት ያላቸው የአሜሪካው የውጭ ጉዳይ ሚኒስትር ረጅም ፊት አላቸው ተብሎ ይታሰባል። ላይክ ከዚህ ጋር ግን ስታነጻጽረው ያን ያህል ከቁም ነገር የሚገባ አይደለም። በጣም እኮ የሚገርም ነው። ሲፍ በጣም ሰፊ እጅ እኮ ነው ይሄኛውን ትሩ ማለት ነው። እንደው አንዳንዶች ይጠይቃሉ እጅ ምን ያህል ትልቅ ነው የሚልህ ለማየት እስኪ ፊቴ ላይ አድርገው እኔ ላይ የፀሐይ ግርዶሽ እኔ አጠገብ ስሆን ምን ያህል የፊትህ ሲጠጋበል ልዩነቱ ይታያችኋል። እስኪ አንድ ሁለት ሊሆን እኮ ትንሽ ነው የቀረው። ያው እኔ አንድ ነኝ አስባችሁታል። እሱ ሁለት ነው። የኔና ያንተ ፊት አንድ ላይ ሆኖ ማለት ነው። ስለዚህ አባይ ኢትዮጵያን እያስጠራ ነው። ለኢትዮጵያ ይጠቅማል። ያንተን ፊት ልክ እንደ አባይ በዓለም አቀፍ ደረጃ እኛን ያስጠራል ነው። አረ ይሄ ኤዲት ያደረከው ልጅ ግን